እጄ እዚህ ጋር ነው። ስክሪኑ ላይ ደግሞ የሚታየውን እዩት። ሰው እንደዚህ ኤዲት የሚያደርገው ኤአይ ነው። እንደዚህም የሚያደርገው ደግሞ ኤአይ ነው። ይህን መንገድ ማታውቁት ከሆነ ይህን ቻናል አሁኑኑ ሰብስክራይብ አድርጉ። በዛሬው ቪዲዮ እንዴት አድርጋችሁ ኤአይን በመጠቀም አብዛኛውን አንድ ቀን ሰዓታት የሚወስደውን ስራ በቀላሉ መቀነስ እንደምትችሉ፣ በቀላሉ መልቲካም መስራት እንደምትችሉ፣ በቀላሉ ሰዎች የተሳሳቱትን ቃሎች ማውጣት፣ ዝም የተባለ ሳይለንት ከት የምናደርግበት ኤአይ አለ። ቪዲዮን ቲክቶክ ላይ ለቅቄላችሁ ነበርና ብዙ ሰው አይቶታል። ቱቶሪያል ሀውቱ ይሰራል እንላችኋል። እንዴት እንደምጠቀመው እንዴት እንደምንጭነው ከመጀመሪያው ጀምሮ እናያለን ማለት ነው። ሁላችሁንም በደንብ አድርጎ ይጠቅማችኋል። አሁን የምናየው እንዴት አድርገን ሶፍትዌሩን እንጭናለን የሚለው ነው። የምታደርጉት ቴሌግራም ላይ ናቲ ተፈሪ ብላችሁ ትገባላችሁ። ቴሌግራም ላይ ናቲ ተፈሪ ብላችሁ ስትገቡ ሶፍትዌሩን ቴሌግራም ቻናሌ ላይ ቁጭ አድርጌላችኋለሁ ማለት ነው። ቴሌግራም ቻናሌ ላይ ያስቀመጥኩላችሁ ይሄ ሴታፕ ነው። 148 ሜጋባይት የሚሆን ነው። እሱን ትከፍቱታላችሁ ማለት ነው። ካወረዳችሁ በኋላ ስትከፍቱት ኢንስታል ነው የምታደርጉት። ፒሲያችሁ ላይ እንደዚህ ይመጣል። ቴሌግራም ዳውንሎድ ብሎ ምንድነው የምታደርጉት እናንተ መክፈት ነው የሚሆነው ማለት ነው። በምንከፍቱበት ሰዓት እንደምታዩት አውቶ ከት ብሎ ይጀምራል። ይሄኛው ለፕሪሚየር እና ለዳቪንቺ ነው። በምታዩት መንገድ እንደዚህ ይከፈታል። ምንድነው የሚያደርገው እንደዚህ ኢንስታል አድርጎ ይጨርሳል። ሪስታር አድርጎ ሲጨርስ የት ነው የምትሄዱት? ፕሪሚየር ላይ ከሆናችሁ ኤክስቴንሽን አውቶከት የምትለው ዋጋ ትሄዳላችሁ። ዳቪንቺ ላይ ከሄዳችሁ ደግሞ ወርክ ስፔስ ላይ ትገባላችሁ። ስክሪፕትስ ከዘን አውቶከትን ታገኛላችሁ ይለናል። አሁን እኛ ኦልሬዲ ኢንስታል አድርጎ በጣም ቀላል ነው ለመጫን፣ ይኸው ጭኖታል። እችን እንዘጋና ፕሪሚየር ፕሮ እንከፍታለን ማለት ነው። ፕሪሚየር ፕሮ ሲከፍት እዛ ላይ ኤክስቴንሽን ሆኖ ገብቷል። እሱን ምን ማድረግ አለብን? ከፍተን የሚጠይቀን ነገሮች አሉ፣ እሱን እንሞላለን ማለት ነው። ፕሪሚየራችንን ከፍትና አሁን እዚህ ጋር ዊንዶውን ብቻን ኤክስቴንሽን አትሰራም። ምን ማድረግ አለባችሁ? ኒው ፕሮጀክት መክፈት አለባችሁ። የምትሰሩትን ፕሮጀክት መክፈት መቻል አለባችሁ ማለት ነው። ፕሮጀክት ክሬት አደርግለታለሁ እንዲሰራ። ዘንቿት ዊንዶ የምትለዋን እጫናለሁ። ዊንዶ የምትለዋን ስጫን ኤክስቴንሽን አለ። አውቶከት የምትል መጣለች። አውቶከትን እጫናለሁ። አውቶከትን ስጫን አውቶማቲካሊ ይከፍትልኛል ማለት ነው። ሲከፍትልኝ ግን ምን ይጠይቀኛል? ኪ ይጠይቃል ማለት ነው። ያ ማለት ከፍልሃል ወይስ በትሪያሉ ነው ለ14 ቀን የምጠቀመው እያለ ይጠይቀኛል። አሁን ምንድነው የምታደርጉት እናንተ? እዚች ጋር ስታርት 40 days ፍሪ ትሪያል ትሉታላችሁ ማለት ነው። እንደዛ ስትሉት ምንድነው የሚያደርግላችሁ? ኢሜል አስገቡ ይላችኋል። ምን ታደርጋላችሁ? እዚህ ጋር ኢሜል ኢሜል እንደዚህ ታስገባላችሁ ማለት ነው። ኢሜላችሁን ኔክስት ስትሉት ምንድነው የሚያደርገው? ኢሜላችሁ ላይ አክቲቬት ማድረጊያ ኪ ይልክላችኋል ማለት ነው። ላይሰንስ ኪ ይላክላችኋል። የትሪያል ላይሰንስ ኪ ይላክላችኋል። ቀጥታ እናንተ የምትገቡት የት ነው? ኢሜላችሁ ላይ ለፊት ካጣችሁት ምን ይመጣል? ፕሮሞሽን ላይ ትመጣለች። ፕሮሞሽን ላይ ከገባችሁ በኋላ እዚህ ጋር እንደምታዩት አውቶከት ብላ መጥቷል ማለት ነው። እሷን ስትጫኑት እዚች ጋር እንደምታዩት here's your activation key ሷት ሙሉን ኮፒ የምታረጉት ይችኛል። ከኤክስ ጀምሮ እስከዚህ ሙሉ ኮፒ ታረጉትና መታችሁ ፔስት ትሉታላችሁ። በኋላ ላይ እንዴ ከ14 ቀን በኋላ ያልቅብኛል የምትሉ ሰዎች አላችሁ። እሱን እናወራለን እንዴት ደግሞ እንደምንጠቀመው። አክቲቬት ትሉታላችሁ። አክቲቬት ስትሉት አውቶማቲካሊ እንደዚህ እንደምታዩት በስትክክል ይከፍቱላችኋል። ምን አለው ካላችሁት የመጀመሪያው አውቶከት ሳይለንት፣ ጸጥ ያሉ ቦታዎችን አውቶማቲካሊ እንደምታዩት ዩአይ ላይ እዚህ ጋር እንደሚያሳያችሁ እየቆረጠ ያስወግድላችኋል። ኔክስት አውቶከት ፖድካስቶችን ይሰራላችኋል ማለት ነው። አውቶከት ካፕሽን የምትፈልጉ ከሆነ ራሱ ካፕሽን ይሰራላችኋል። አውቶ ዙም አውቶማቲካሊ ምን ያደርግላችኋል? ኢፌክት ዙም ያስፈልጋል ብሎ የሚያስብበት ቦታ ይጨምርላችኋል። ሌላ ምን አለው? ለየት የሚያደርገው ደግሞ ኮንተንታችሁን ተረድቶ ለዛ ኮንተንት እዚህ ጋር ቢሮል ያስፈልገዋል። ቢሮል ማለት ምንድነው? ፉቴጅ። አሁን እዚህ ጋር እንደዚህ እያወራው አሪፍጌት የኢለርኒንግ ፕላትፎርም ነው፣ የፍሪላንሲንግ ፕላትፎርም ነው ስል ስለ አሪፍጌት
የሚታይ ነው። ከምናገረው በተጨማሪ ደግሞ ለመመዝገብ እንደዚህ ነው ስላችሁ እዛች ጋር እንዴት መመዝገብ እንዳለባችሁ እኔ ከታች ድምፄን እየሰማችሁ ፊት ለፊት የሚታየው ነገሮች ቢሮል ይባላሉ። እኔ ሳብጀክቱ ደግሞ ኤሮል እባላለሁ። ከታች እኔ እያወራው ደግሞ ከፊት ለፊት የምታዩት ነገር ቢሮል ይባላል። ያንን ቢሮል አውቶማቲካሊ ራሱ ሰርች እያደረገ ቦታዎችን እየፈለገ ከዛ ጋር ተስማሚ የሆኑትን እንዲያስገባላችሁ የምትፈልጉ ከሆነ ደግሞ አውቶ ቢሮል አለን ማለት ነው። ይህንን ደግሞ የሚያደርግላችሁ ኢንተግሬት ከሆነ ስቶሪ ብሎክ ጋር ከሱ እያመጣ ያደርግላችኋል። ስቶሪ ብሎክን ልክፈል ብትሉ ብቻውን ሌላ ዶላር ስለሆነ ማለት ነው። ሌላኛው ደግሞ ቫይራል አውቶ ቫይራል የሚላለው ቫይራል ይወጣሉ ብሎ የሚያስባቸውን ሀሳቦች እየቆራረጠ በሾርት መልክ ይሰጣችኋል ማለት ነው። ያም ሲስተም አለው። ከዛ ውጭ ደግሞ አፕዴት ስታደርጉት የምታገኙት አውቶከት ሪፕት ቃላቶች ተደግመዋል ብሎ የሚያስቡ ቃላቶች የተደጋገሙ ካሉ እነሱን ቆርጦ ያወጣልናል። ስክሪፕት አዘጋጅታችሁ ኮንተንት ክሬት የምታደርጉ ሰዎች ትረዱኛላችሁ ብዬ አስባለሁ። ይህን ኮንሰፕት ፊልም ስትሰሩ ምናምን የተለያዩ ቦታ ላይ የሚደገሙ ቃላቶች አሉ። እናንተ ላናስተውል እንችላለን ኤዲት ሲደረግ። ያን ግን እየፈለገ ዲቴክት ተመሳሳይ እንትን ካለ እያስወገደ ጥርምጥን ያለች አሪፍ ኮንተንት እንዲሆን ያደርግልናል ማለት ነው። ከዛ ውጭ ደግሞ አውቶ ሪሳይዝ አለ። ሪሳይዝ ያደርግልናል። ከዛ በተጨማሪ ደግሞ ዲቴክት እያደረገ ቻፕተሮችን እሱንም ይለይልናል። ስለዚህ አሁን ለምሳሌ አንዱን እኔ አውቶ ከት ሳይለንስን እኔ ማለት ነው። ሌሎቹንም ከፈለጋችሁ ኮሜንትስ ላይ ያስቀምጡልኝ፣ ቀጣይ ቪዲዮ ሰራላችኋለሁ። አሁን ግን ወይ አንዱን ወይ ሁለቱን እኔ አውቶ ከት ሳይለንስን እናያለን ማለት ነው። አውቶ ከት ሳይለንስን ስናይ ምንድን ነው የምናደርገው? ፉቴጅ መግባት አለበት። ለእናንተ ያዘጋጀሁት አንድ ፕሮጀክት አለ። እሱን ልክፈተውና እሺ፣ ይህንን ፕሮጀክት እንደምታዩት ፉቴጅ ገብቷል። ከዛ በተጨማሪ ደግሞ ምን አለን? ሳውንድ አለን። እንደምታዩት አንድ ቪዲዮ 2 ቪዲዮ አለን። ዘንድ ደግሞ ድምፅ አለን። አሁን የምንፈልገው መጀመሪያ ድምፁን እንዲሰራለን፣ ድምፁን የቆራረጠ ሳይለንት የሆነውን ፓርት እንዲያወጣለን እንፈልጋለን ማለት ነው። ለዛ መጀመሪያ ድምፁን ምን ማድረግ አለብን? ድምፁን ባላንስ መምጣት መቻል አለበት። ድምፁ ባላንስ መሆኑን ክሮስ ቼክ ማድረግ መቻል ይኖርብናል ማለት ነው። ምክንያቱም በኋላ በድምፁ ስለሆነ ኮንትሮል የምታደርጉት። ስለዚህ ምን አደርጋለሁ? ሙሉ ሰሌክት አድርገውና ድምፁን ኔስት አደርገዋለሁ ማለት ነው። ማለት አንድ ሳውንድ እንዲሆንልኝ ኔስት አደርገዋለሁ። ካደረግኩ በኋላ ያሁን የተጠቀምኩት አንድ ላይ እንዲሆንልኝ ነው። እዚህ ላይ ኢፌክቶች ይጨምራሉ። ኢፌክቶች ምን ይጨምራሉ? ዲኖይዝ የሚረብሽ ድምፅ ካለው፣ ዲሪቨርብ እና ዳይናሚክስ አስተካክላለሁ ማለት ነው። መጥቼ እዚህ ጋር ኦዲዮ ግሪኑን ኖርማል ላይ ስለዋለሁ ኖርማል እንዲሆንልኝ እሱን ካደረግን በኋላ ቢያንስ አሁን መለየት እንድንችል ያደርገናል ማለት ነው። እሱን ካደረግን በኋላ ሁሉን ነገር ኢፌክት ኮንትሮል ላይ ኦዲዮን ስትጫኑት ገብቷል። ዲኖይዝ ገብቷል። ዲሪቨርብ ዳይናሚክስ ገብቶልናል። ይህን ካደረግን በኋላ አሁን እዚህ ውስጥ ሳይለንስ ቦቶች በጣም ብዙ አሉ። ስለዚህ እሱን የምናደርጋለን ቆርጠን እናወጣለን ማለት ነው። አሁን ለምሳሌ ምን ማድረግ ትችላላችሁ? እዚህ ጋር 2ቱን አስቀምጠናል። አሁን የምንሄደው ዊንዶው ኤክስቴንሽን አውቶከት እንጫናለን። አውቶከትን ከተጫናችሁ በኋላ አውቶከት አውቶማቲካሊ ይከፈታል። ሲከፈት የምትፈልጉት ምንድን ነው? አሁን ጸጥ የሚለውን ፓርት መቁረጥ አይደለም ወይስ ጸጥ የሚለውንም ፓርት መልቲካምን በአንዴ ስራላችሁ? እሱን የእናንተ ምርጫ ነው። አሁን መጀመሪያ ግን አውቶ ሳይለንስ ከቱን ብቻ እኔ አውቶ ከት የምትለዋን እጫናለሁ ማለት ነው። አውቶ ከት ሳይለንስ እሷን ስትጫኑ ምን ያደርጋል? ሁሉን በአጠቃላይ እንዲያስገባልን አይደለ? ኢንታይር እንለዋለን። ኤ1 ኤ2 እያላስገብቷል። ያ ማለት ቮይስ 1 ቮይስ 2 እያለ እሱን እንትን ካለ በኋላ እንቀጥላለን ማለት ነው። ከዛ እዚህ ጋር ስትመጡ እንዴት አድርጌ ልስራላችሁ ነው እያለን ያለው። የምትፈልጉት ፔንዲንግ ነው ወይስ በፍጥነት ነው? ጃምፕ እያደረገ እንዲሰራ ነው እንዲቆርጥ ነው የምትፈልጉት? እንዴት ነው? የእኛ ቪዲዮ ረጋ ያለ ስለሆነ ካልም እጠቀማለሁ ማለት ነው። ረጋ ብለን ስራለን። ካልም እጠቀማለሁ። ካልም ስጠቀም ሙሉን በአውቶማቲካሊ ያስቀምጥልኛል። ዘን ሪሙቭ ሳይለንስ ምን ማድረግ ነው ፈልገው? ሳይለንት እንዲሆንልኝ ማለት ነው። ከዛ ትራንዚሽናችን ደግሞ እንዴት ነው እንዲሆኑ ትፈልጉት? ጄ ከት ነው ወይስ ኤል ከት ነው የሚለውን ትመርጣላችሁ ማለት ነው። ጄ ከት እንዲሆን የምትፈልጉ ከሆነ የሚቆርጠውበት ሰዓት ጄ ይሰራል። ኤል ከት ከሆነ ደግሞ ኤል ከት ይሰራል። ኤዲቲንግ የምታውቁ ከሆነ እንደዛ አለው። ኦሬኛ ተማሪ ክላሶቻችን ላይ ተምራችሁ ከሆነ እንትን ብለናል። ኤል ከት እና ጄ ከት የሚባሉ አሉ። በእንደነሱ አይነት መንገድ ወይስ ኖርማል በቃ ቁርጥ ማለማለ ቁርጥ ያርገው? ስለዚህ ኖርማል ማድረግ ትችላላችሁ፣ ኤል ከት ማድረግ ትችላላችሁ። ነን ካልነው ኖርማል ይሆናል ማለት ነው።
አሁን ምንድነው ከእናንተ የሚጠበቀው? ከት ኤንድ ዲሌት ሳይለንስስ። በቃ ቁረጠው ሳይለንት የሆነውን ቦታ ዘን ዲሌት አድርገው ማለት እንችላለን ማለት ነው። ከዛ በተጨማሪ ደግሞ እዚች ጋር መጀመሪያ ላይ ምን አለላችሁ? ይህንን ከመጫናችሁ በፊት ምን አለ እዚህ ጋር ኖይዙ ስንት ፐርሰንት ነው? ከስንት ፐርሰንት በታች ያለው ልቁጥረጥላችሁ፣ ምክንያቱም አያውቀውም አይደለ? እኛ ግን ስንት ፐርሰንት እንደሆነ እናውቃለን። እንዴት ነው የምናውቀው ካላችሁ ልመልሳችሁ። አሁን እዚህ ጋር ቪዲዮን ሳስጀምረው እዚች ጋር ኦዲዮን መቆጣጠሪያ ላይ አይታችሁት ከሆነ ከፍ ሲል -9 ላይ ነው፣ ዝቅ ሲል ከፍ ሲል ወደ 11 ብለን ይገባል። ዝቅ ሲል ግን -9 ላይ ነው ዝቅ የሚለው፣ ከዛ በታች ዝቅ አይልም። ስለዚህ ከ-9 በታች ያሉት እንዳለ ሳይለንት ናቸው አብዛኞቹ። ስለዚህ ምን አድርጋለሁ እዚህ ጋር መጣና ከማይነስ ቢያንስ 15 ኦር 18 19 ይለዋለሁ ማለት ነው። ከሱ በታች የምታገኛቸው እንዳለ ማልፈልጋቸው ድምፅ ነው እያልኩት ጸጥ ያልኩበትና እንትን ምላችሁ። ለምን እዛች ጋር ከ9 አያልፍ አይታችሁት ከሆነ ኖይዙ ሌቭሉን ምን አደረግን እዚህ ጋር 19 አደረግን። ከዛ መቀነስ ከፈለጋችሁ መቀነስ ትችላላችሁ፣ ግን እያያችሁ መሆን መቻል አለበት ማለት ነው። ይህን ካደረግን በኋላ ይኸኛውን እንደምትፈልጉት አይታችሁ ማስተካከል። ከዛ በኋላ ከቴን ዲሌት ሳይለንስ ስንለዋለን። እንደምታዩት ስክሪኑ ላይ ሬንደር ያደርገዋል። ከዛ በኋላ ግን መቆራረጡን ይጀምራል ማለት ነው። ያው እዚህ ጋር ሪሙቭ ሳይለንት እያለ ነው። አሁን መቆራረጡን ሲጀምር ታዩታላችሁ። እጄ እዚህ ጋር ነው፣ ስክሪኑ ላይ ግን ለእናንተ ይታያችኋል ማለት ነው። ሲጀምር ፕሮሰስ ክሊፒንግ እያለ ነው። አሁን ጀመረ። ይኸው እጄ እዚህ ጋር ነው አይደለ? ያያችሁት ነው እንጂ ግን እሱ እየቆረጠልን ነው። ያንን ፓርቶች እየመረጠ እንደምታዩት ክትፍ ክትፍ ትፍ ያደርገዋል ማለት ነው። እኔ ብቆርጥ ደግሞ ሰዓታት ሊፈጅብኝ የሚችለውን ነገር እንደዚህ ቆርጦ ይጨርስልናል ማለት ነው። በእንደዚህ አይነት መንገድ ሳይለንሶችን ማስወገድ ትችላላችሁ በቀላሉ መንገድ። ያ ማለት አይታችሁታል። በአንድ ደቂቃ ከ2 ሰከንድ ውስጥ ጨረሰው። እናንተ ብትሰሩት ግን 53 ደቂቃ ይፈጅባችሁ ነበር። 53 ደቂቃ ከ40 ሰከንድ ሰው ቢሰራው ኖሮ። ስለዚህ ስንት ደቂቃ ሴቭ አድርገን? 53 ደቂቃ ቢያንስ ሴቭ አድርገናል ማለት ነው። በቀላሉ እንደዚህ አድርጎ ቪዲዮችን ቆራርጦ ሰጠን። ግን ግር ያላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ በተጨማሪ ደግሞ መልቲካም መስራት ብፈልግ፣ መልቲካም ስሰራ ደግሞ ድምፁንም እየቆረጠ መልቲካምም እዛው ይስራ ማድረግ ከፈልጋችሁ ምን እናደርጋለን? ፉቴጃችንን እናስገባለን ማለት ነው። ይሄው እዚህ ጋር ፉቴጅን አስገባው። ስለዚህ አሁን ፖድካስት እንሰራለን። የፖድካስታችን እንዴት ነው የምናደርገው? አሁን እዚህ ጋር V1 V2 V3 ያለ V1ን አንፈልገውም፣ ስለዚህ እንቆልፈዋለን ማለት ነው። ዘንድ ደግሞ ፖድካስት ስለሆነ የምንሰራው ድምፅ ያስፈልገናል። ድምፃችንን የምናደርገዋለን እዚህ ጋር እናደርገዋለን ማለት ነው። እዚች ጋር ካደረግን በኋላ አሁን የምናደርገው አውቶ ከት ፖድካስት እናስጀምራለን። እሱን ስናስጀምር ኢንታየር ታይም ላይ የሚለውን እንመርጥለታለን። እዚች ጋር የምትሞሉትን ፎርም ይዋት በስትክክል ኦዲዮዋንን ትክክል ነኝ። እዚህ ጋር ኦዲዮዋን አለ፣ ኦዲዮዋንን ትክክል ነኝ። ኦዲዮቱ ትክክል ነኝ። ግን ቪዲዮ ላይ ስንመጣ ስንት ተቆልፋለች? ቪዲዮ 1 ተቆልፋለች። ስለዚህ ቪዲዮ 3 ነው ማደርጋት ማለት ነው። ቪዲዮ 2 እና ቪዲዮ 3 ነው በስትክክል መሰራት ያለበት። እንደዛ ካደረኩት በኋላ እመለሳለሁ ማለት ነው። ከዛ እዚህ ጋር ደግሞ አድቫንስድ ሲቲንግ ይለናል። አድቫንስድ ሲቲንግ ላይ ድምፁን ነው የሚቆርጠው። ድምፁን የሚቆርጠዋል እንጂ ሳይለንሱን እንደ ቅድማ ያወጣለን። ስለዚህ ከፈለጋችሁ ታበርታላችሁ፣ ካልሆነ ታጠፉታላችሁ። ከዛ በኋላ የኛ የምንመርጠው ካልም ነው። ረጋ ብሎ እንዲቀያየር የምትፈልጉ ከሆነ ፖድካስቱ የተለያዩ ሲሆን ረጋ ብሎ እንዲቀያየር የምትፈልጉ ከሆነ ካልም፣ አይ ይፍጠን እንጌጂንግ ሃይፒውን ምናምን ካላችሁም ማስመረጥ ትችላላችሁ ማለት ነው። ሰከንዱ እያለ ሲሄዳል፣ ግን ማኔጅም ማድረግ ትችላላችሁ፣ መጨመር መቀነስ። እነዚህ ካረጋችሁ በኋላ ስታርት ነው ከእናንተ የሚጠበቀው። ስታርት ስትሉት ቀጥታ ምን ያደርጋል? ሬንደር አድርጎ ከዛ ይጀምራል ማለት ነው። ሬንደር እያደረገ ነው ታይም ላይኑን። V1ን ቆልፋለናል። V2 እና V3 ዘንድ ደግሞ ኦዲዮ1 እና ኦዲዮ2 ነው አብሮ መልቲካም ይሰራልን ማለት ነው። እንደምታዩት አሁን ሲጀምር በደንብ አድርጋችሁ ታዩታላችሁ። አሁን እዚህ ጋር ስፒኪንግ ታይሙን አሎኬት እያደረገ ነው። ከዛ ላይ መቁረጥ ጀመረ። እንደምታዩት መልቲካሙን መስራት ጀመረ። ዙም ትንሽ ላድርግላችሁ እንድታዩት በደንብ። ያው እዚህ ጋር ያለው ራሱ እየሰራ ነው። ፍጥነቱን ይዩት። መልቲካም አሰራሩ ፍጥነቱን ይዩት። ዙም አውት እናድርገው በደንብ እንድታዩት።
በደንብ እንድታዩት። ከዛ በኋላ በደንብ አድርጎ መልቲካሙን ይሰራልናል ማለት ነው። በዚህ ፍጥነት እኛ አንሰራውም፣ እሱ ግን ይኸው እንደምታዩት በፍጥነት አሪፍ አድርጎ እየሰራልን ነው ማለት ነው። ራሱ ደግሞ ስቲሜት ያደርግልናል ስንት ደቂቃ ነው የፈጀበት አሁን ይህንን ለመስራት፣ እናንተ ብትሰሩ ደግሞ ስንት ደቂቃ ይፈጅባችኋል ብሎ ስቲሜት ያደርግልናል ማለት ነው። ስንት ደቂቃ ሴቭ እንደምናደርግ አብረን እናየዋለን ማለት ነው። ኦልሞስት ይኸውልህ ጨረሰ። እሱ ስንት ደቂቃ ፈጀበት? 2 ደቂቃ ፈጀበት እንደምታዩት። እናንተ ብትሆኑ ደግሞ 114 ደቂቃ ይፈጅባችኋል አለ። ስለዚህ 114 ደቂቃ ማለት ብዙ ነው። 60 ደቂቃ ቢሆን 122 ሰዓት ይፈጅብን ነበር። 1 ሰዓት ከምናምን ይፈጅብናል ማለት ነው። ይህንን ሰዓት ሴቭ እንድናደርግ አግዞናል። እሺ ይኸው ከጨረሰ በኋላ አሁን ለምሳሌ ቪዲዮን ስታዩት ምንድን ያደርግላችኋል? አንግሉን ይኸው ራሱ ይቀያይራል ማለት ነው። እንደምታዩት አንግሉ እየቀያየረ ቪዲዮ ይታያል። ስለዚህ የተሳሳታችሁት ሳይለንስ ደግሞ በሳይለንት ታውጣላችሁ ማለት ነው። በዚህ መልኩ የተሳሳታችሁት ወር ሳይለንት የሆነ ድምፅን ሪሙቭ ማድረግ ትችላላችሁ፣ ራሳችሁ እየጠበቃችሁ ሳትሰሩ። ከዛ ውጭ ደግሞ በእንደዚህ አይነት መልኩ ፖድካስቶች፣ የተለያዩ መልቲካም የሚፈልጉ ስራዎችን በቀላሉ መስራት ትችላላችሁ ማለት ነው። ኔክስት የሚሆነው ደግሞ ቅድም ትሪያል ብለን የገባ ነው እና ከ14 ቀን በኋላ ያልቃል ብላችሁ ከጠየቃችሁ ከ14 ቀን በኋላ ካለቀ እንደዚህ አልቋል ክፈሉ የሚላችሁ ከሆነ ምን ታደርጋላችሁ? እዚህ ጋር 3 ዶቷን ትጫኑና ሎጋውት ትሉታላችሁ ማለት ነው። ሎጋውት ትሉትና ከዛ ድጋሚ ሎጊን ትሉታላችሁ። ሎጊን ስትሉት ኢሜይል ይጠይቃችኋል። ከዚህ በፊት ያልተጠቀማችሁበትን ኢሜይል ታስገባላችሁ ማለት ነው። ከዛ በኋላ ይሰራላችኋል ድጋሚ 14 ቀን። እንደዛ እያደረጋችሁ መጠቀም ትችላላችሁ። ኢሜይላችሁ ካለቀ ደግሞ የእናንተ 2 ኢሜይል ነው ያለኝ በሁለቱም ጨርሱ ካላችሁ ደግሞ ቴምፕ ኢሜይልን በመጠቀም ቴምፖራሪ ኢሜይል ይሰጣችኋል። በሱ ኮዱን በዛ እያስላካችሁ መጠቀም ትችላላችሁ። በእንደዚህ አይነት መንገድ ጊዜያችሁን ታይማችሁን ሴቭ ማድረግ ትችላላችሁ። ሀውፕ ጠቅሟችኋል ብዬ አስባለሁ። ይህን መንገድ ማታውቁት ከሆነ ይህን ቻናል አሁኑኑ ሰብስክራይብ አድርጉ። ይህን ቪዲዮ ያስፈልገዋል ብላችሁ ለምታስቡ ሰዎች ላኩላቸው። የአውቶካት ፋይልን የምትፈልጉ ከሆነ ሴታፑን ግሩፓችን ላይ ያስቀምጥላችኋለሁ። ናቲ ተፈሪ ብላችሁ ሰርች ስታደርጉ ከ15000 በላይ ተከታይ ያለው ቴሌግራም ቻናል አለ፣ እዛ ላይ ይቀመጥላችኋል። ቴንኪዩ